وبعد هذه زوبد نظمتها أبياتها ألف بما قد زدتها يسهل حفظها على الأطفال نافعة لمبتدئ الرجال تكفي مع التوفيق للمشتغل إن فهمت وأتبعت بالعمل. الحمد لله والصلاة والسلام على رسول الله. እንግዲህ ከወርቅና ብር የተሰራ ዕቃ ሐራም ነው፣ ከዛ ውጭ ያለው ሐላል ነው ብለናል። فيحرم استعماله ከወርቅና ብር የተሰራ ማንኛውም ዕቃ መገልገል ሐራም ከሚር ወዲህ። ለምሳሌ የኩል መያዣ ዕቃ ማለት ነው። لامرأة ለሴት ልጅ የኩል መያዣ ዕቃ ከወርቅ ወይም ከብር ከሆነ ሐራም። ከዛ ውጭ የሆነ ሚንባቢ አውላ ነው ማለት ነው። ለወንድ ደግሞ ሚንባቢ አውላ ነው። ለሴት ልጅ መገልገል ልክ እንደወንድ አይፈቀድላትም። የወርቅ ዕቃ ውዱ ማድረጊያ፣ መቢያ፣ መጠጫ ማድረግ አትችልም። የብርም እንደዛው። ለሴት ልጅ የሚፈቀደው መልበስ ነው ወይም ማጌጥ። ማልበስ ስላቸው በማንኛው መልኩ ካጌጠችበት እጇም፣ እግሯም፣ ጆሮም ላይ፣ ደረቷም ላይ ልብሷም ብታረገው ወርቅ ወይም ብር ምንድነው ለሴት ልጅ የተፈቀደ ነው። ማጌጥ ብቻ ማለት ነው። ለወንድ ልጅ ማጌጥ ሐራም ከወርቅ። ነገር ግን መገልገልስ ሳህን አድርጎ ሊመገብበት፣ ብርጭቆ ወይ ኩባያ ተደርጎ ሊጠጣበት አይፈቀድም፣ ለወንድም ለሴትም። የቤት ጌጥ፣ የግድግዳ የበር እጀታ፣ ማንኛውም ከወርቅ ወይም ከብር አድርጎ ወንድም ሴትም ሊጠቀም አይችልም። ወጃዘ ሚን ዘበርጀዲ ከወርቅና ብር ውጪ ከአልማዝም ቢሆን ዘበርጀድ አልማዝ፣ እንዲሁም የከበሩ ድንጋዮች ውድ ውድ የሚባሉ ማዕድናትም ቢሆን ማለት ነው ዘበርጀድ እንዲሁም ዝሙርድ ይባላል። ይሄ ሐላል ነው ለሁሉም ለወንድም ለሴትም። ምክንያቱም አልአስሉ ፊ አልአንያ ምንድነው አልሒል ነው። ማንኛውም ዕቃ መገልገል ሐላል ተፈቀደ። የተከለከለው ወርቅና ብር ብቻ ነው። ወርቅና ብር ሁሉም ሰው የሚያውቀው ነው። የድሃዎችንም ቀልብ ይሰብራል ነው አንዱ ዒላ። ከዛ ውጭ ያለው ግን ምንድነው ብዙ የሚታወቅም አይደለም ጭራሽ ማለት ነው። ስለዚህ ውድም ቢሆን ማንኛውም ዕቃ መገልገል ይቻላል። ማይቻለው ምንድነው ወርቅና ብር ብቻ ነው ማለት ነው። وتحرم الضبة من هذين ከወርቅና ከብር የተሰበረ ዕቃን ለመጠገን ለመለጠፍም አይቻልም፣ ሐራም። ሊኪበሪን ብዙ ከሆነ ማለት ነው። የሚለጠፈው ነገር ብዙ ከሆነ ዑርፈን ብዙ ስንል በተለምዶ ብዙ የሚባል ማለት ነው። مع التزيين እንዲሁም ውበት ጌጥን ተፈልጎበት ከሆነ ምንድነው ሐራም። ያኒ ተሰንጥቆ ሊሆን ይችላል ላይሆን ይችላል፣ ግን የተፈለገው ምንድነው ጌጥ ነው የተፈለገው። ለማጌጥ ወርቅ ወይም ብር ዕቃ ላይ ተለጥፎ ያንን ዕቃ መጠቀም አይቻልም ብዙ ከሆነ፣ እንዲሁም ለዚና ለውበት ከሆነ። وتحرم الضبة من هذين لكبر عرفا مع التزيين ይላል ኪታባችን ላይ ደግሞት ነው ራሱን። ኢን ፉቂዳ ሁለቱ ከሌሉስ ያኒ ግዝፈት ከሌለው ትልቅ ካልሆነ፣ ወከዛሊከ ለውበት ካልሆነ፣ የፈለግነው ለግልጋሎት ለሐጃ ከሆነ በምንጠጣበት ኩባያ ተሰንጥቆ እዛ የተሰነጠቀው ቦታ ላይ ለማሸግ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም እንደሰሩት ማለት ነው። የሚጠጡበት ኩባያ ተሰንጥቆ ወተኸደ ሰልሰለተን ሚን ፊዳ ሚል ሐዲስ አለ። ከብር ምን አድርጓል? ማሸጊያ ተጠቅመዋል ለኩባያቸው ማለት ነው። ስለዚህ ለማሸጊያ ከሆነስ ኢንፉቂዳ ሐለት ለጌጥ ካልሆነ እንዲሁም ግዙፍ ካልሆነ ሐላል ይሆናል። ወፈርደን ይክረሁ አንዱ ብቻ ከተገኘ መክሩህ ነው የሚሆነው። ወልሓጀቱ ለቲ ቱሳዊ ከስረሁ ለሓጃ ከሆነ ችግር የለውም። በተሰበረው ልክ ብቻ በተሰነጠቀው ልክ ብቻ ለመጠገን የምንጠቀመው ከሆነ ይቻላል። ምንድነው ግን የሚቻለው? ወርቅ ነው ወይስ ብር? ብር ነው የሚቻለው። ከታች ለምሳሌ የኪታባቸው ሐሺያ ላይ ዚያዳ አንዳንድ ኑስኻዎች ላይ እንዳለ ይጠቅሳል። ምን ይላል እዛ ላይ? ወضبة العسجد حر مطلقا كذا الإمام النووي حقق ይላል። وضبة العسجد العسجد ወርቅ ነው ذهب። ከወርቅ ለማሸጊያ ለልጣፍ የምንጠቀመው ከሆነ ሐር ሙጥለቀን ሐራም። ለማሸጊያ የምንጠቀመው ወርቅ ከሆነ ሙጥለቀን ሐራም፣ ትንሽ የሚሆን ትልቅ ሐራም
ከደል ኢማሙ ነወዊ ሐቀቃ አልኢማሙ ነወዊ ይሄንን ነው ያረጋገጡት ሐራም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ወርቅና ብርን በጥቅሉ ከልክለዋል። ከዛ ውስጥ የተፈቀደው ምን ብቻ ነው? ሲልቨር ነው፣ ብር ነው። ከብር ነው ለኩባያቸው መጠገኛ የተጠቀሙት ማለት ነው። ስለዚህ እሳቸው በሰሩት መሰረት ይሄንን ብቻ ኻስ እናደርገዋለን ማለት ነው። ከብር ብቻ ለሐጃ ከሆነ የተሰበረ ወይ የተሸረፈ ወይ እጀታው የተሰበረ ወይ የተሰነጠቀ ዕቃ ካለ ያንን ለመጠገን ልንገለገል እንችላለን። ብርን ሲልቨርን፣ ወርቅን ግን አይፈቀድም። ይህ እንግዲህ የወርቅና ብርን ሁክም የተናገሩበት አብያቶች ናቸው። ከዚህ በኋላ ደግሞ ሌሎችን ይገልጽልናል። ምን ይላል? ወይስተሐቡ ፊል አዋኒ አተግጢያ፣ ዕቃን መሸፈን ሙስተሐብ ነው። ውሃ ያለበት ዕቃ ክዳን ከሆነ ይከደናል፣ የሚታሰር ከሆነ ይታሰራል፣ ክፍት አይተውም ማለት ነው። ይሄ ሙስተሐብ ነው፣ ክፍት መተው የለበትም። ወለው ቢዑድን፣ ምክደኛ ካጣ ዑድ እንጨት ራሱ አጋድመንበት ቢሆን ሲዋክም ሊሆን ይችላል። እንጨት አጋድመንበትም ቢሆን ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስለመጣ ነው። በዛ መልኩ ማስቀመጥ ምንድነው? ሙስተሐብ ነው፣ የተወደደ ነው። ወለው ቢዑድን እንጨት እንኳን ሑጣ ተቀምጦበት ፎቀል አኒያ ዕቃው ላይ ተቀምጦበት ቢሆን ራሱ በዚህ መልኩ መሸፈን ነው እንጂ ሙሉ ለሙሉ መሸፈን ባንችል እንጨት ላዩ ላይ ማስቀመጥ ነው እንጂ ክፍት አድርጎ መቶ የለብንም። ወዩተሐራ ሊሽቲባህ ጣሂሪን ቢነጀሲን ወለው ሊአዕማ ቃዲሪን። ዩተሐራ ይህ ደግሞ ምንድነው? እሽቲባህ በሚፈጠር ሰዓት እሽቲባህ ተመሳሰለብን፣ ጣህራና ነጃሳ ነገር ከተመሳሰለብን ወይ ውሃ አለ እንበል፣ አንደኛው ነጃሳ አንደኛው ጣህራ ነው፣ አለየ ነው የትኛው ነጃሳ ነው የትኛው ጣህራ ነው የሚለውን መለየት ካልቻልን ዩተሐራ ጥረት ይደረጋል። ለመለየት ጥረት ታደርጋለህ ማለት ነው። ጥረት አድርገህ ኢጅቲሃድ አድርገህ በአንደኛው ትጠቀማለህ። ሊሽቲባህ ጣሂሪን ቢነጅሲን፣ ጣህራና ነጃሳ ሲመሳሰልብህ ተሐሪ ታደርጋለህ፣ ትጥራለህ ለመለየት ማለት ነው። ወለው ሊአዕማ፣ ይሄንን ኢጅቲሃድ ይሄንን ጥረት ማድረግ የሚችለው ደግሞ ሐታ አይነ ስውርም ቢሆን ይችላል ማለት ነው። አይነ ስውርም ቢሆን መለየት የሚችልበት ጥረት ካለ እሱን ጥረት ይጠቀማል። ሊአዕማ ቃዲር የሚችል ከሆነ ማለት ነው። ማይችል ከሆነ ግን አያደርግም። ይህ እንግዲህ የሚቻልበትና ማይቻልበት ሁኔታ አለ። ተሐሪ የምታደርገው ይሄ ነጃሳ ነው ይሄ ጣሃራ ነው፣ በሁለቱ መካከል ተመሳሰለብህ፣ የትኛው ጣሃራ እንደሆነ አለየህም። ሁለት ባልዲዎች ያሉ እንበል፣ ሁለቱም ባልዲ ውስጥ ምን አለ? ውሃ አለ። አንደኛው ውስጥ ነጃሳ ገብቷል፣ አንደኛው ጣሃራ ነው። ነገር ግን የትኛው ነው ጣሃራ መለየት አልቻልክም። ጥረት ታደርጋለህ። ለምን? አልአስሉ ፊልማ ምንድነው? አጣሃራ ውሃ አስሉ ጣሃራ። ስለዚህ አስሉ ጣሃራ የሆነ ነገር ከሆነ ተሐሪታል ጥረት ታደርጋለህ ማለት ነው። ግን እንደዚህ አይነት አስል የሌለው አስሉ ጣሃራ ያልሆነ ሐራም የሆነ ነገር ከሆነ ግን ተሐሪ አታደርግም። ምሳሌዎችን ሊያስቀምጥልን። እንዲሁም ደግሞ ተዓዱድ የሌለው ከሆነ አንድ ነገር ላይ የተያያዘ ነገር ከሆነ ኢጅቲሃድ ማድረግ አትችልም ማለት ነው። ለምሳሌ ለልኩም ኩም እጀታ ማለት ነው። የልብስ እጀታ ቀኝ እጀታው ላይ ወይም ግራ እጀታው ላይ ነጃሳ ነክተዋል፣ ነጃሳ ሆኗል። ከሁለቱ ነጃሳ ሆኗል። ስለዚህ የትኛው ነው ጣሃራ የትኛው ነው ነጃሳ ብለህ በሕት ማድረግ አያስፈልግም። ሁለቱም አንድ ስለሆነ ማለት አንድ ልብስ ላይ ያለ ተዓዱድ የለውም ማለት ነው። ስለዚህ እዚህ ላይ ኢጅቲሃድ አታደርግም፣ አትገለገልም፣ ታጥበዋለህ ማለት ነው። ወልበውሊ ሽንት አንዱ ሽንት ነው። ቅድም ያልኳችሁ ሽንት የገባበት ውሃ ነው። አሁን ግን ሽንት ነው خلاص። ግን ሙንቀጢዕ አራኢሓ ይላል። ምንም አይነት ሽታ የለውም። ሽንት ነው፣ ንጹህ ሽታ ያላቸው አንዳንዴ ንጹህ ሽንት ነው፣ ሽታውም ሙሉ ለሙሉ ተወግዷል። ሽንት ነው። በሌላው እቃ ደግሞ ምን አለ? ውሃ አለ። አንደኛው ሽንት መሆኑን እናውቃለን፣ አንደኛው ደግሞ ውሃ ነው። በእነዚህ ሁለት እቃዎች መካከል የትኛው ነው ሽንት የትኛው ነው ውሃ ብሎ ኢጅቲሃድ ማድረግ አይቻልም። ምንድነው የሚሆነው? ትደፋዋል። ሁለቱንም ትደፋቸውና ምን ታደርጋለህ? ተየሙም ታደርጋለህ ማለት ነው። ከዚህ ውጪ ውሃ ከሌለ ነው። ከዚህ ውጪ ሌላ ውሃ ካለ
ግልግል ነው። ይህንን ትተውና ወደ የቂን ትሄዳለህ። ነገር ግን ሁለት ነው ያለው። አንደኛው ሽንት ነው ኸለስ፣ አንደኛው ውሃ ነው። በሁለቱ መካከል ጥረት አታደርግም። ምክንያቱም አንደኛው አስሉ ምንድነው? ነጃሳ ነው። አስሉ ጣሃራ፣ አስሉ ሐላል በሆነ መካከል ኢሽቲባህ ሲፈጠር ነው ጥረት የምታደርገው ማለት ነው። ወመይተትን፣ መይታም እንደዛው ያኒ ስጋ አለ እንበል። አንዱ የመይታ ስጋ ነው፣ የበክት ስጋ ነው። ሌላኛው ደግሞ የታረደ እንስሳ ስጋ ነው። የትኛው መይታ የትኛው ደግሞ የታረደ መሆኑን አላወቅም። በእነዚህ መካከል ጥረት ማድረግ አይችልም፣ ኢጅቲሃድ ማድረግ አይችልም። ጥረት አድርገ ይሄ ነው ሐላል ብላ አንዱን መውሰድ አንዱን መተው አትችልም። ሁለቱም ሐራም ናቸው፣ ይተዋሉ። ምክንያቱም መይታ ምንድነው? አስሉ ነጃሳ ሐራም። ስለዚህ ጥረት በእነዚህ ሁለቱ መካከል ጥረት ማድረግ አይፈቀድም ማለት ነው። ሌላስ ወማ ወርዲን፣ የጽጌረዳ ውሃ፣ የጽጌረዳ አበባ ውሃ የሚባል አለ። ይህ ውዱእ ልታረግበት አትችልም። ለውዱእ ለጣህራ አይሆንም አይደል? ስለማይሆን አስሉ ሐራም ነው ማለት ነው። ይህንን ለውዱእ ማድረግ አይፈቀድም። ስለዚህ የጽጌረዳ ውሃ አለ፣ ኖርማል ውሃ አለ። በሁለቱ መካከል ኢሽቲባህ ከተፈጠረ የትኛው ነው ትክክለኛው ውዱእ ማደርግበት ውሃ ብለህ ጥረት አታረግም። ግልጽ ነው አይደለም? ጥረት አታረግም ማለት ነው። ውሃው እንደሌለ ነው የሚቆጠረው። ውሃውን ትደፋውና ተየሙን ታረጋለህ። ሌላስ ወኸምሪን፣ ኸምር አንዱ ኸምር ነው፣ አንዱ ደግሞ ሐላል የሆነ መጠጥ። ሁለት መጠጦች አሉ። አንዱ ኸምር ነው፣ አንዱ ሐላል የሆነ መጠጥ። በሁለቱ መካከል የትኛው ነው ብለህ የሚፈቀደው የትኛው ነው ከሁለቱ አንዱን ልለይ ብለህ ጥረት ማድረግ አይፈቀድም። ምክንያቱም አስሉ ኸምር ምንድነው? ሐራም። ስለዚህ በሁለቱ መካከል በሕተ ማድረግ አይፈቀድም ማለት ነው። ደሪ ኡትኒን፣ ደር ወተት ነው እዚህ ጋር የተፈለገበት። ኡትን የምንድነው? ሴት አህያ ማለት ነው። ሴት አህያ ማለት ነው። የአህያ ወተት ምንድነው? ሐራም ነው፣ ነጂስ ነው። ጽናራለ የቤት አህያ ሲሆን ማለት የሚል አህያ አይደለም። የቤት እንስሳ አህያ ምንድነው? አይበላም፣ ወተቱም አይጠጣም። ስለዚህ የአህያ ወተት አለ፣ እዚች ጋር ደግሞ የላሙ ወተት አለ። በሁለቱ መካከል የትኛው ነው የላሙ ወተት ብለህ ጥረት ማድረግ እና አንደኛውን መገልገል አትችልም። ሁለቱንም መተው ነው። ምክንያቱም ምንድነው? አስሉ የአህያ ወተት ሐራም። አስሉ ሐራም የሆነ ነገር ኢሽቲባህ ቢያደርግ ከሌላው ጋር ቢመሳሰልበት ጥረት ማድረግ አትችልም። መሕረማ፣ እንዲሁም ደግሞ መሕሪም። መሕሪም ማለት የአንተ ቤተሰብ እህትህ ወይ አክስትህ፣ የወንድምህ ልጅ፣ የእህትህ ልጅ፣ እንደዚህ አይነት ሴት ማግባት ይቻላል? አይቻልም። ማግባት አይቻልም። ግን እዚህ አካባቢ ላይ እንበልና ፉቃዎች እንደሚሉት አንድ የወንድምህ ልጅ አለች፣ ሴት ልጅ። የትኛዋ እንደሆነች ግን አታውቅም። የትኛዋ እንደሆነች አታውቅም፣ ግን እንዳለች ታውቃለህ። ሌሎች ደግሞ አጅነቢ ሴቶች አሉ። ከነዚህ ሴቶች አንደኛውን ማግባት አትችልም። ከነዚህ ውስጥ አንደኛውን ማግባት አትችልም። ምክንያቱም ብታገባት ማለት ልትሆን ትችላለች፣ የእህት ልጅ ወይ እህት ልትሆን ትችላለች። እዚህ ኢሽቲባህ ተፈጠረ። በዚህ ሰዓት በሕተ ማድረግ ተሐሪ ማድረግ አይፈቀድም ማለት ነው። ከሁለቱም አታገባም፣ ትተዋለህ ማለት ነው። ቀጥል። አዲስ ሰዓት በቃ ትንሽ አይመረቅም። ጀማው ተሰብስቧል ለሰላት። ባቡም እዚህ ጋር አብቅቷል። ስለዚህ በሚቀጥለው ደርስ ከባብ ሲዋክ እንጀምራለን ኢንሻአላህ ተዓላ። وصلى اللهم وسلم وبارك على نبينا محمد وعلى آله وصحبه أجمعين. وبعد هذه زوبد نظمتها أبياتها ألف بما قد زدتها يسهل حفظها على الأطفال نافعة لمبتدئ الرجال تكفي مع التوفيق للمشتغل إن فهمت وأتبعت بالعمل.